በአሁኑ ሰዓት ሰበር ዜና ሰምቷል። እስራኤል እንደተናገረችው ከሆነ ሙሉ ለሙሉ በሚባል መልኩ የኢራንን የአየር ክልል መቆጣጠር ችለናል ብለው ተናግረዋል። ካሁን በኋላም ይህንን የአየር ነጻነት በመጠቀም እንግዲህ እስራኤል ከባባድ የሆኑ ጥቃቶችን ትሰነዝራለች ተብሎ የተነገረ ይገኛል። በዚህ ምክንያት ከጊዜያት በኋላ እንግዲህ እጅግ በጣም ከፍተኛ የሆነ ተግባር ይደረጋል ተብሎ ይታሰባል። ይህም እንግዲህ ፐርሻ ገልፍን ይመለከታል። ሁላችንም እንደምናውቀው እንግዲህ ይህንን ገልፍ ተጠቅሞ እንግዲህ ብዙ ነዳጆች የሚገቡበት ቦታ ነው። ኢራን በሚመጡት ጊዜያት ውስጥ እንግዲህ ይህንን ገልፍ ዘግታ ታደርጋለች። በዚህም ምክንያት ብቻ እንግዲህ የዓለም ሕዝብ እጅግ በጣም ከባድ ሁኔታ ውስጥ ይገባል። የዓለማችን የነዳጅ ዋጋ ጣሪያ ይነካል ተብሎ ይታሰባል። የኢራን ብሔራዊ ጣቢያ ቀጥታ በሚያስተላልፍበት ወቅት በእስራኤል ጀቶች መመታቱ ተነግሯል። ቪዲዮም ተለቋል። ቪዲዮን ላሳያችሁ፣ ኮፒ ሊንክ አድርጉልኝ እንዳይጠፋ ማለት። ቀጥታ ስርጭት እያካሄደ ነበር። በዚህ መልኩ እንግዲህ የተመታው ማለት ነው። ድንገት ከምሽቱ 1 ሰዓት ከ50 ላይ ኢራን እጅግ በጣም ብዛት ያላቸው ሚሳኤሎችን ወደ እስራኤል መተኮሷን ታውቋል። አይዴፍም በአሁኑ ወቅት እንዳሳወቀው ከሆነ የእስራኤል ዜጎች አሁኑኑ ወዲያውኑ ወደ ቦምብ መጠለያ ውስጥ እንዲገቡ አሳስበዋል። ከደቂቃዎች በኋላ እንግዲህ ከኢራን የተኮሱት ሚሳኤሎች እስራኤል ይደርሳሉ ተብሎ ይታሰባል ማለት ነው። አዲስ ነገር ካለ አብዴት አደርጋችኋለሁ። ምሽት ይኖላችሁ መለሳለሁ።